የዛሬውን ህይወትን የቀየረው ዱዓ መሆኑን ታውቃለህ? የዛሬውን ህይወት ያንተ ያለበትን አንተን የቀየረ ዱዓ ነው። ዱዓ ማይከፍቶ በር የለም። ዱዓ ማይነካው በር የለም። አንተ ጋር ዱዓ ካለ ወላሂ ይሳካልሃል። አንቺ ጋር ዱዓ ካለሽ ይሳካልሻል። መልካም ነገር መልካም መልእክት ሲመጣ ለወንድም ማስተላለፍ አዳምጠ ሰብስክራይብ ማድረግ አለብህ። ላፍትና ወንድሜ ጭንቀት ውስጥ ነህ፣ አስታውስ እናት አባትህን። ጭንቀት ውስጥ ነህ፣ የተለያየ ምስኪንን አስታውስ፣ የተለያየ ተራበን ሰው አስታውስ። ከዛን አላህ ካንተ ጎን ይሆናል። አላህ ካንተ ጎን ይሆናል። አላህ ለተቸገሩት ከሚደርሰው ጎን ነው። ወላሂ አንተ ዛሬ ምንም የለማ፣ ቢያንስ በጉልበትህም ቢሆን የተራበውን ለማብላት ታገል። ያኔ አላህ ከላይ ያስታውስሃል። ስለዚህ በዱዓ የምንበረታታ፣ በኢባዳ የምንበረታታ፣ በሰላት የምንበረታታ ነው መሆን ያለብን። ሁላችንም በአሁኑ ሰዓት የቁርአን ቦታ ላይ እንገኛለን። መስጊድ አካባቢ ላይ እንዴት ነው? መስጊዳችን እንደ ረመዳን ናቸው አይደሉም? ወላሂ እንደ ረመዳን አይደሉም፣ ባዶ ናቸው። ወንድሞቼና እህቶቼ ከመስጊድ አንራቅ። እጃችንን ወደ አላህ ማንሳቱን አንተው። ከአላህ ለመቀበል እንታገል። ሰውን ማሰብ ከሰው መከጀል መቅረት አለበት። ወላሂ የአሁን ሰዓት ፈተና፣ የተለያየ ሙሲባ በእኛው ድርቀት፣ በእኛው ቀልብ ድርቀት ነው የመጣው። ይሄ ቀልብ ድርቀታችን አላህ ያርጥብልን፣ አላህ ያርጥብልን። ወላሂ ኢንሻአላህ። እስቲ አሁን ደግሞ ትንሽ በዛውም ዱዓም እንደራረጋለን። ሁላችሁም አሚን በሉ። ሁላችሁም ሰብስክራይብም አድርጉ። ቢስሚላህ አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱሊላህ። ሰዓቱም ጁምዓ ነው። በጁምዓም የሆነች ሰዓት አለች። ያቺ ሰዓት አላህ ይወፍቀን። አላህ ከዛች ሰዓት አላህ ያገናኘን። ቤተሰቦቻቸውን የሚካድሙ ልጆች አላህ ያድርገን። እናት አባቱን ዱዓ የሚቀበል አላህ ያድርገን። የጎረቤትን ሐቅ የሚጠብቅ አላህ ያድርገን። የጎረቤቶቻችንን ሐቅ ጠብቀን ከአላህ ምንዳ የምንቀበል አላህ ያድርገን። ወላሂ የሚስኪንን ሐቅ የምንጠብቅ አላህ ያድርገን። ዛሊም አላህ ያድርገን። ዙልምን የሚሰራ አላህ ያድርገን። አላህ በረካ እጁ እኛ ላይ ያፍስ። ራህመት ቤታችን ላይ አላህ ያፍስ። ቤታችን አላህ የቁርአን ያድርገው። ቤታችን አላህ የቁርአን አላህ ያድርገው። ልጆቻችንንም አላህ የቁርአን ያድርገው። አቡ ልጆቻችንንም አላህ የቁርአን ያድርገው። እኛም ምላሳችን ላይ ዚክርን ቁርአንን ያግራልን። አላህ ያግራልን። አላህ ያግራልን። አላህ ያግራልን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم